በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደምን ቆያችሁ? እንደምን አረፈዳችሁ? እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 6 ቁጥር 27 ላይ ለሚጠፋ መብል አትስሩ በማለት የተናገረውን ቃል መነሻ በማድረግ ይሆናል። መድኃኒታችን ኢየሱስ ክርስቶስ ይህን ቃል የተናገረበት መሰረታዊ ምክንያት 5000 ሕዝብን በ5 እንጀራና በ2 ዓሣ ከመገበና 12 ቅርጫት ሙሉ የተረፋቸውን እንዲነሳ ካደረገ በኋላ በጊዜው የነበሩት አይሁድ እንጀራን ስለበሉ ስለሆዳቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ፍለጋ ባህር ተሻግረው እስከሚደርስ ደርሰዋል። እነርሱ እሱን የፈለጉት ለሚጠፋ መብል ለሆዳቸው እንጂ ሕይወት መሆኑን መድኃኒትነቱን አምነውበት አልነበረም። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህ ሰዎች ምን እንዳላቸው ቅዱስ ዮሐንስ ወንጌላዊ በወንጌሉ ላይ ምን ብሎ እንደተናገረ እንመልከት። በዮሐንስ ወንጌል በምዕራፍ 6 ከቁጥር 25 ጀምሮ የተጻፈው ቃል እንደዚህ ይላል። በእግዚአብሔር ስም አነብላችኋለሁ። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና ብሏቸዋል። እነዚህ ሰዎች መድኃኒታችን ኢየሱስ ክርስቶስን በእውነት ለድህነት ለዘላለም ሕይወት ስላልፈለጉት ለሚጠፋ መብል አትስሩ በማለት ጌታችን ኢየሱስ ክርስቶስ ሲገስጻቸው እንመለከታለን። ዛሬ በዘመናችን ለሚጠፋ መብል የሚሰሩና ሕዝቡን በሚጠፋ መብልና በሚያልፍ ገንዘብ በማጓጓት ጌታችን መድኃኒታችን ኢየሱስ ክርስቶስን በእውነት እንዳያይ እንዳይመለከትና ወደ ክርስቶስ በእውነት እንዳይቀርብ ነገር ግን የሥጋውን ፍላጎት በመሻት በሐሰተኛ ነቢያት ትምህርት እንዲታለል እየተደረገ ይገኛል። ዛሬ ብዙ ሐሰተኛ ነቢያት የበዙበት የሰለጠኑበት ዘመን ነው። ከዚህም የተነሳ ብዙ ሰዎች ገንዘብን በተመለከተ የሆድ ጉዳይን በተመለከተ ሲጭበረበሩና ሲታለሉ ራሳቸውንም ለብዙ ጥፋት አሳልፈው ሲሰጡ እየተመለከተን እንገኛለን። ቅዱስ ጴጥሮስ በመልእክቱ ላይ ስለዚህ ጉዳይ ሲናገር እንደዚህ ነው ያለው። በሁለተኛ ጴጥሮስ በምዕራፍ 2 ከቁጥር 1 እስከ 3 የተጻፈውን እንመልከት። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፋጠንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። በእነሱም ጠንቅ የእውነት መንገድ ይሰደባል። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ዛሬ በዘመናችን የምንመለከተው ጥፋት በሙሉ በቅዱሳት መጻሕፍት ያልተነገረ ማስጠንቀቂያ ያልተሰጠበት አይደለም። ዛሬም በዘመናችን እንዲህ አይነት ነገሮችን በግልጽ እየተመለከትን ያለነው። እስቲ ከዚህ በመቀጠል የምንመለከተውን ቪዲዮና እንደዚሁም ለዚህ ቪዲዮ የተሰጡትን ምላሾችን አብረን በጋራ እንከታተል። ሰላም እግዚአብሔር ከሁላችሁም ጋር ይሁን። እግዚአብሔር ለሁላችንም ማስተዋልንና ከክፉ መጠበቅን ያድለን። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ የባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከና ስሙ ራሱ አጣን ኮምፒውተር ላይ ፈልገን እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪን ላይ ቁጥሩ ራሱ እኔ እቺ ያላምብ ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት
100 ቢሊዮን ነጥብ 56 ነው የሚለው። አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ይኸው ስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል። አካውንት ይላል። የስ አንብበው እስኪ 100 ቢሊዮን 568 ሚሊዮን 298 ሺህ 796። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ይህንን በዚህ መልክ ከተመለከትን ለእንደዚህ አይነት ድርጊቶች ከተለያዩ ወገኖች የተሰጡ ምላሾችን በቪዲዮ እንመልከትና የዛሬውን ትምህርታችንን በዚህ እናጠቃል። የኳላ የምትመለከቱ ወንድማችን እንግዲህ በ100 ቢሊዮን የሚቆጠር ብሮች እንግዲህ ወደ ስልኬ ገብቶልኛል፣ ድንገት ቴክስት ተደርጎልኛል ብሎ ተናግሯል። ምስክርነት ተሰጥቷል። በአንድ የሃይማኖት ስፍራ የገባልኝም ገንዘብ እጅግ በጣም ብዛት ስላላቸው ዜሮዎች እጅግ በጣም ስለበዙልኝ ለመቁጠር ብዙ ሰዎች ተቸግሯል ብሏል። የብሩ መጠን እንግዲህ ኳላ የምትመለከቱት የብር መጠን ነው። ቴክስቱን እያሳየ ነው። እንግዲህ እንደምትመለከቱት 100 ቢሊዮን ያለው ነገር ግን ዜሮዎቹና ቁጥሮቹን ሲቆጥሯቸው ከ18 እና ከ17 በላይ ናቸው። ቁጥሮቹንም ቆጥረን እንግዲህ የዜሮ መጠናቸውን ስንመለከት የቢሊዮን 9 ዜሮዎች ብቻ ነው ያሉት። እሱ ግን ተላከልኝ ብሎ ሜሴጁን ያሳየው የብር መጠን እንግዲህ በሁለቱ መካከል ነው። ማለትም በኳድሪሊየን እና በኳንቲሊየን ለመጀመሪያ ጊዜ ነው ቁጥር ስጠራው ነው ማይዘው። እናም የግለሰብ ተላከልኝ ያለው የብር መጠን እንኳን እኛ ኢትዮጵያኖች አይደለም እንደ ጠቅላላ ኢትዮጵያኖች አይደለንም በዓለም ላይ ቁጥር አንድ ባለ ሀብት የሆነው ኢሎን መስክ ራሱ ይህንን የብር መጠን የለው። አይኖ እረዳለሁ፣ ፈጣሪ ነው ገንዘብን የፈጠረውና ይህንን ነገር ለማድረግ ለሱ አይከብድም። ነገር ግን በዚህ መልኩ ሃይባ ያጣው ስራ መሰራቱ እጅግ በጣም ነው የሚያሳዝነው። የነስ ብዛት ባለው ሰው መካከል ለዚህ ምስክር የሚሰጡና ምስክርነቱን የሚሰሙ ሰዎች ለማጣራት ጊዜ የላቸውም ወይ? እንደዚህ አይነት ቁጥር ለምንድን ነው የሚደፍሩት? በዛ ዙሪያ ያሉ ሰዎችና የሚከተሉት ሰዎችስ አሚን ብለው የሚቀበሉ ሰዎች እንዴት ይሄንን ነገር ማገናዘብ አቃታቸው? እንደዚህ አይነት ተግባሮችስ ማለትም ብዙ ሰው በሆነ ወቅት ፋይናንሻል ኒድ ባለበት ጊዜ እንደዚህ አይነት ተግባሮች ምን ያህል ሰዎችን ሊያሳስቱ ይችላሉ? ይህንስ ነገር እንዴት ተመለከታችሁት የሚለውን ኮመንት ላይ ያስቀምጡልኝ። ይገርማል። ስህተት ሊፈጠር ይችላል በእንደዚህ አይነት አጋጣሚዎች። ነገር ግን ያንን ነገር ቀርጾ ከእንደገና ሶሻል ሚዲያ ላይ ፖስት ማድረግ ራሱ ብዙ ሰዓት ነበር ሪላይዝ ለማድረግ ይህንን ነገር ስህተት መሆኑን ለማመን ማለት ነው። ነገር ግን ብዙዎች ካላቸው ድፍረት የተነሳ እንደዚህ አይነት ተግባሮች ያደርጋሉ። እጅግ በጣም ኃይል ሊባል የሚገባው ነገር ነው። ሀሳባችሁ ኮመንት ላይ አስቀምጡልኝ። እኔ በጣም ነው የገረመው። ያንዴ ስልክህን አውጣና ስንት ብር? 100 ቢሊዮን ነጥብ 5 እየሰማችሁ ነው? 100 ቢሊዮን ነጥብ 5 ይኸው የሚሰጁ ማለት ትችላላችሁ ከፈለጋችሁ ማለት 100 ቢሊዮን ነጥብ 5 6 ብሎ ነው የሚሄደው። እስኪ ጎና እሱ ጨበጥ አድርጌና ሳቅ፣ ዝም ብሎ ሳቅ ብሎ ሳቅ ሳቅ። ይችላል፣ እግዚአብሔር ይችላል፣ ይችላል። እኔ ከቃን ስራ ነው 100 ቢሊዮን ነጥብ 5 ሚሊዮን። አዎ ኦር የገባ አዎ። ሰላም ነው ግን አንተ? ሰላም ነኝ፣ እግዚአብሔር ይመስገን። እኔ አላመንኩም፣ ይሄ ይሆንልኛል ብዬ አላመንኩም። እኔ ቃን ስራ ነው የምሰራ፣ አላመንኩም። ይሄ ብር ይገባልኛል ብዬ አላመንኩም። ይሄ ይሆንልኛል ብዬ አላመንኩም። ያንተ ሰላም ምንድን ነው? ቃን ስራ ነው የምሰራ፣ እኔ ማሽን ነው የምሰራ ተቀጥሬ። ቃን ስራ ነው የምሰራ ነኝ። ማሽን ነው የምሰራ፣ የብሎኬት ኦፕሬተር ነኝ። ኦፕሬተር ነው የምሰራ። እሺ። ባለፈው ዕለት አንተ በህልሜ እጅን ጭነህ ስትጸልይልኝ አየሁ በህልሜ። እሺ። አንተ ሚሊዮነር ሳትሆን ቢሊዮነር ነው ያልከኝ በህልሜ። እሺ። ሃሌሉያ። አንተ ሚሊዮነር ሳትሆን ቢሊዮነር ነው ብለህ ሄድከኝ በህልሜ እንደዚህ ጫና አድርግተህ። ከዛ 2 ቀን ነው 3 ቀን በኋላ እኔ እንደዚህ ቴሌብር ላይ ሲያይ ብር ገብቷል። እሺ። ቴሌብር ላይ ብር ገብቶልኛል። እጄ ባንክ ቤት ስጠይቃቸው ቴሌብር ላይ ነው ይሄ ብር ገባ። ምንድን ነው? ከየት አገር ነው አንተ ዘመድ ያለህ? እኔ ዘመድ የለኝም፣ እግዚአብሔር ብቻ ነው አለኝ። እኔ እግዚአብሔር ብቻ ነው አለኝ። ናውጅላችሁ ማያራሴታ ሶክላሃዲያ ናውጅ ጌታ በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደነቃችሁ፣ አሜን። ያጠበቃችሁ፣ ያላሰባችሁ በረከት ጋር ተገናኙ፣ አሜን። ይኸው ከተማ የሚያናጋ መንደር የሚያናጋ አሜን። እግዚአብሔር ይባረካችሁ፣ አሜን። I declare in the name of Jesus, አሜን። I declare in the name of Jesus, አሜን። በዚህ የሰው ጭንቅላት ትንሽ ይከብዳል። እኔ አሁን እኮ ቁጭ ብዬ ሲያስብ እግዚአብሔር ምን ይሳነዋል? ምንም። ሃሌሉያ። ይችላል እግዚአብሔር። በእኛ አእምሮ ይከብዳል በጣም። በዚህ ይኸው ስሙ፣ በጣም ከባድ እኮ ነው ይሄ። በዚህ ማሰብ ራሱ ስጋ ለባሽ አይችልም እኮ ይሄ ሰውዬው። ማሽን ሎደር ኦፕሬተር እኮ ምንም ነገር የለም። የእግዚአብሔር አቅም በጆጭሮም አይደለም፣ በሰንበዲም አይደለም፣ በማንም አይለካም። አሜን። ይኸው ስሙ፣ እኔ ልባረካችሁ። አዎ፣ በእግዚአብሔር አቅም ታምናላችሁ? አሁን እንደ 100 ቢሊዮን ብለዋል። ይሄ ማለት እኮ በመንግስት ካልኩሌሽን ብታመጡ በሰው
እግዚአብሔር አይታችሁ የማታውቃችሁ የሚያስደነግጣችሁ በረከት ይባላል። አሜን። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ እየጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። እኔ ይኸውላችሁ እንግባባ እኔ እያወራው ያለሁት በትንቢት ስም ስለሚነግዱ ሐሰተኞች ነቢያት ብቻ። ቸርች እኮ አለ የምትሄደው ቸርቹ ነው የምትሄደው የግሉ ቸርች አለ በር ላይ እንዲህ ሱፉን አድርጎ ከረባት አስሮ እንዲህ ብሎ የተነሳው ፎቶ አለ። እሱን አይተህ ትገባለህ። ከዛ እንደገባ ትልቅ ሳይኮ አለ። አንተ እንግዲህ ሰፈር ምናምን ጓደኞቼ ያጣሉ ወላጆቼ ልጅ ማላይበት የት ልሂድ ያሉ ቺኮች ስደውልላቸው ማያነሱል ስራ ንግድ ከሰረብ ሞራል የተነካሰው ልትሆን ትችላለህ። እነ ብሩስ ሊ ጋር ስትሄድ በሳይኮ ብድግ አድርጓል። በእግዚአብሔር ጋር አይደለም በሳይኮ አንተ የተመረጥክ የተለየ ነህ ይላል። አሜን። 6 ሚሊዮን ብር ወደ ህይወትህ እየመጣ ነው። ምድራዊ ነገር ነው የሚያወራ። ግራውንድ ፕላስ ቤት እየተሰራልህ ነው። ይኸው ግፊት ካለብህ ትጭራለህ ከሌለብህ ራቫፎር ደጅ ይቆማል። ምንድነው ራቫፎር? የሚያምር መኪና ነው። አሜን በል ዝም ብለህ። ሰው ባንዴ 6 ሚሊዮን ብር ይኖርሃል ራቫፎር ትነዳለህ ግራውንድ ፕላስ ቤት እየተሰራል ነው ሲባል አሜን ነው እንዴት ነው ማለት ያለበት እንዴ? ያልሰራ አይብላ ያለ አምላክ በላብ በወዝ ጥረግረ ብላ ያለ ጌታ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ የተናገረ ፈጣሪ ቃሉን አጥፎ ነው ላንተ ሳሰራ ቤትና መኪና የሚሰጥ። አሁን እኮ ይላችሁ እኛ በቃ የትም ፍጪው ዱቄቱን አምጪ ነው የምፈልገው አቋራጭ ፍለጋ ተንገበገብ። ይህንን አይተው ነው የሚገራርሙ ብሩስ ሊዎች የተፈጠሩት። ከዳያዝ በገንዘብ እየሰበሰቡ ዱባይ ገንዘብ ያስቀምጣሉ። ሚሊየንስ ነው የሚያስቀምጡት። አሁን እነሳወራ መረጃ ጭምር አከሌ ማለት ይችላል በሚገባ ያስገዛ ነው የሚያስቀምጡት። ጫወታ በዶላር ነው። ከየት አመጡት? ፋብሪካ ያላቸው ኢንዱስትሪ ያላቸው እነኚህ ሰዎች ነጋዴዎች አይደሉም። ከየት ነው ያመጡት? የዘይት ሽያጭ የግሳውስ ከድሆች የሰበሰቡት በሲስተም እኮ ነው አገልግሎታቸው። በቃ የሆነ ግሩፕ ያደራጃሉ። አሜን የሚል ግሩፕ ፍለፊታቸው ይደረድራሉ፣ ያብዳሉ። እነሱ በቃ ጸጋ መጣ ይባላል። ሙሉ እጅ ሰወረውር ይወርቃሉ። ካሜራው ውስጥ ገባል፣ መስታወቂያ ያሰራሉ። ቋሚ ወዳቄ እኮ አለ። ሁሌ የሚወርቅ ግሩፕ አለ። እነዚህ ወንጀለኞች ናቸው። እነዚህ በጣም ወንጀለኞች ናቸው። በጣም ሊጠየቁ የሚገቡ ሰዎች ናቸው። ተንቢዮ ሰው ሞተውባቸዋል። መድኃኒት እያስተው ሰው የሚገሉ ሰው እኮ ከዳነ ራሱ መድኃኒት ይተዋል፣ አያስፈልግም። ሰው ብዙ ነገር ማውራት ይቻላል። እነዚህ አይነቶቹ እንደሆኑ እኔም ሳላቅ በመተባበሬ ዛሬ እጸጸታለሁ። በጣም እጸጸታለሁ። በጣም ነው ማለት ነው። ግን ልቤን እግዚአብሔር ያውቃል። ከምን የተነሳ እንደዚህ